ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ላይ ኢንፎርማል ፋላሲ ላይ 10 ጥያቄዎች ብቻ ይዘን መተናል። እነዚህን ጥያቄዎች በመስራት ራሳችሁን መፈተሽና እንትን ማለት ትችላላችሁ። ስለዚህ ወደ ጥያቄ እንግባ። 11ኛ which of the following is an example of fallacy of weak induction? ዊክ ኢንዳክሽን የምንለው ያው ፕሪሚስ እና ኮንክሉዥን ላይ ያለው እንትን በጣም ደካማ የሆነ ግንኙነት ሲኖረው ነው ዊክ ኢንዳክሽን የምንለው። ኤ arguing from an atypical sample, B drawing a conclusion from valid deductive argument, C misapplying a general rule, D using an ad hominem attack። ስለዚህ arguing from an atypical sample የሚለው በትክክል ዊክ ኢንዳክሽንን ኤክስፕረስ ያደርግልናል። ስለዚህ ኤ ነው መልሱ ማለት ነው። 12ኛ what is the fallacy of presumption? fallacy of presumption የሚባለው የትኛው ነው የሚለን? A when the conclusion is drawn without enough evidence፣ ምንም አይነት አሳማኝ መረጃ ሳይኖር ኮንክሉዥኑን መወሰን። B when the premise assumes that they are trying to prove፣ ፕሪሚሶቹ ጀስት ፕሩቭ ለማድረግ እየሞከሩ እንደሆነ ማሳየት ጀስት አስዩም ማድረግ ብቻ ነው የሚለን። C when the premise are irrelevant፣ ምንም ፕሪሚሶቹ ጠቃሚ ሳይሆኑ ሲቀሩ። D when analogy is misused፣ አናሎጂው በትክክል ሳንጠቀመው ስንቀር ማለት ነው። ስለዚህ when the premise assumes what they are trying to prove የሚለው በትክክል ነው። fallacy of presumption የምንለው ያንን ነው። ጀስት ፕሪሚሶቹ ኮንክሉዥኑን ሳፖርት እንደሚያደርጉ አስዩም እናደርጋለን እንጂ ምንም ፕሩቭ የሚያደርጉት በትክክል ፕሩቭ አያደርጉም። ስለዚህ 12ኛ ቢ ነው ማለት ነው። 13ኛ which fallacy occurs when a question asks two or more questions at the same time? በአንድ ጊዜ ሁለት ጥያቄዎችን ይጠይቃል። ሲጋራ ማጨስ አቁመሃል እንዴ የሚል ጥያቄ ካለ ለምሳሌ አዎ ካለ ከዚህ በፊት ያጨስ ነበር ማለት ነው። ስለዚህ ከዚህ በፊት ማጨሱን ኮንክሉድ እንዲያደርግ ያደርጋል። ወይም ደግሞ አቁመሃል የሚለው ሲጋራ ማጨስ አቁመሃል እንዴ ለሚለው ደግሞ አይ ካለ ስለዚህ አሁንም እያጨሰ ነው። ስለዚህ ሁለት ወይም ከዛ በላይ ጥያቄዎችን በአንድ እንትን የሚይዘው የትኛው ነው? 13ኛ ኮምፕሌክስ ኤ ኮምፕሌክስ ኩዌሽን፣ B appeal to emotion፣ C false dichotomy፣ D red herring። ኤ ኮምፕሌክስ ኩዌሽን የሚለው ነው ማለት ነው። ኮምፕሌክስ የሆነ ጥያቄ በመጠየቅ የሚደረግ ፋላሲ ነው ማለት ነው። ስለዚህ ኤ። what does the fallacy of ambiguity depends on? ይሄ fallacy of ambiguity ወይም የአሻሚ ህጸጽ የምንለው ምን ላይ ነው ዲፔንድ የሚሆነው ነው ጥገኛ የሚሆነው? ኤ ኢንኮሬክት ሪዝኒንግ፣ ልክ ያልሆነ ምክንያታዊነት። ቢ ሊንግዊስቲክ አምቢጊቲ ኢን ዘ ፕሪሚስ፣ የቋንቋ አሻሚነት በፕሪሚሶቹ ላይ። ሲ ሚስዩዝ ኦፍ አናሎጂስ፣ አናሎጂዎችን በትክክል አለመጠቀም። ዲ ላክ ኦፍ ኤቪደንስ ወይም ደግሞ ማስረጃ ማጣት። ሶ ይሄ ምንድነው? 14ኛ ቢ ነው ማለት ነው። አምቢጊቲ በቋንቋው ላይ ሲኖር ፋላሲ ኦፍ አምቢጊቲ እንላለን ማለት ነው። ስለዚህ ቢ። 15ኛ which of the following is an example of fallacy of grammatical analogy? grammatical analogy fallacy ህጸጽ የምንለው የትኛው ነው የሚለን? A arguing that because part of a whole have a certain attribute, the whole has that attribute። just እንዴት ነው የሆነ ፓርቱን የሆነ ኢፌክት ስላለው እንደገና ያንን ደግሞ ለጀነራል መጠቀም። B using the false dichotomy መጠቀም። C drawing a conclusion from a weak analogy በደካማ አናሎጂ ኮንክሉዥን ማምጣት። D attacking the character of the arguer፣ አርጊመንቱን ሳይሆን አርጊው የሚያደርገውን ሰው አፌክት ማለትም ታርጌት አድርጎ ማውራት። ስለዚህ ኤ ነው ማለት ነው። እንዴት ነው? የሆነ ፓርት አለ፣
ፓርቱን ወደ ሆል ማለት ነው the whole has that attribute A what is the fallacy of false cause A when a conclusion is drawn from a chain reaction that is unlikely to occur የሆነ ያ ኮንክሉዥኑ ወይም መደምደሚያው የመጣው ብዙም ከማያያዙ ወይም አሶሺየት ከማይሆኑ ፕሪሚሶች ሲሆን ነው B when the premises are irrelevant to the conclusion ያ የቀረበው ፕሪሚስ ለመደምደሚያው ጠቃሚ ሳይሆን ሲቀር ነው C when an authority is misused የሆነ አውቶሪቲ በትክክል ሳንጠቀመው ስንቀር ነው D when the conclusion depends on an ambiguity ያ መደምደሚያው አሻሚ ነገር ላይ ጥገኛ ሆኖ ሲገኝ ነው ስለዚህ false cause የምንለው እንዴት ነው ያ chain of reaction እንዴት ነው ብዙም እንትን የማይል በቃ ሊሆን የማይችል unlikely to occur የመሆን ቻንሱ በጣም ሎው የሆነ chain of reaction express አድርጎ ከዛ መደምደሚያ ላይ ሲደርስ ነው ማለት ነው 16ኛ ስለዚህ A ነው ማለት ነው እሺ 17ኛ what እዚች ጋር ጥያቄው እንትን ስላለ ነው what type of fallacy involves misleading or insufficient evidence ይሄ mislead የሚያደርግ ወይንም ደግሞ በቂ ያልሆነ መረጃ የሚያካተው የህጸጽ አይነት ወይም ፋላሲ የትኛው ነው A fallacy of relevance B fallacy of weak induction C fallacy of presumption D fallacy of ambiguity ስለዚህ fallacy of relevance የምንለው ያው አስፈላጊ ያልሆነ ፕሪሚስ በመጠቀም ኮንክሉዥን ወይም መደምደሚያ ላይ መድረስ ነው B ደግሞ ያው መልሱ እሱ ነው fallacy of weak induction የምንለው ነው በቂ ያልሆነ ወይም ደግሞ ልክ ያልሆነ ማስረጃ ተጠቅመን መደምደሚያ ላይ ለመድረስ ስንሞክር ነው C fallacy of presumption የምንለው ደግሞ the arguer assumes that the premise are evidence for the conclusion ስለዚህ just assume አድርጎ ብቻ ነው እንትን የሚለው fallacy of ambiguity የምንለው ደግሞ ይሄ ያው የአሻሚ ህጸጽ የምንለው ነው ስለዚህ B ነው 17ኛ 18ኛ which of the following is a type of fallacy of presumption የፐርሰምፕሽን fallacy type የሆነው የትኛው ነው A straw man B complex question C ad hominem D appeal to popularity ስለዚህ 18ኛ complex question ነው ማለት ነው እሺ 19ኛ what is the main issue with the fallacy of ambiguity ዋናው የfallacy of ambiguity ትልቁ issue ምንድነው ነው A the premise are incomplete መንደርደሪያዎቹ በቂ አይደሉም B the argument is irrelevant argumenቱ በራሱ የማይጠቅም ነው C the conclusion relies on an ambiguous language መደምደሚያው የሚነሳው ወይንም ደግሞ ቤዝ የሚያደርገው አሻሚ ከሆነ ቋንቋ ላይ ነው D the argument misuse an authority አርጊመንቱ የሆነ ልክ ያልሆነን የአውቶሪቲን ይጠቀማል የሆነ አስተማሪ እስከ 20ኛው ሴንቸሪ ድረስ ኢትዮጵያ ምንም አይነት የተጻፈ ታሪክ አልነበራትም ብሏል ይላል ከዛ በኋላ ኮንክሉዥን ላይ ምን ይላል ስለዚህ በቀለ የጻፈው በ17ኛ ሴንቸሪ የጻፈው የተጻፈ ፊሎሶፊ ልክ አይደለም ይለናል ስለዚህ ፎልስ አውቶሪቲን በመስጠት ለአስተማሪው እንትን ይላል ማለት ነው ስለዚህ 19ኛ C ነው ማለት ነው አሻሚ የሆነ እንትን ላይ ቤዝድ አድርጎ የሚያደርገው fallacy of ambiguity ነው ማለት ነው ስለዚህ 19ኛ C ነው 20
How does the fallacy of grammatical analogy affect an argument? Fallacy of grammatical analogy እንዴት ነው አርጊመንትን አፌክት የሚያደርገው ነው የሚለን። ስለዚህ እነዚህ አብዛኞቹ ኮንሰፕቱን መረዳት የሚጠይቁ ጥያቄዎች ናቸው። እናንተን ለመፈተሽ ይጠቅማችኋል። ራሳችሁን መመዘን ትችላላችሁ። እንዲስተካከል የምትፈልጉት ነገር ካለ በኮሜንት ማሳወቅ ትችላላችሁ። ማበረታታም ትችላላችሁ ማለት ነው። A, by transforming attributes wrongly from parts to a whole or vice versa. እንዴት ነው የሆነ ትንሽ ካራክተርን ወይ መለያን ወደ ትልቅ እንትን መውሰድ ነው። ወይንም ደግሞ በተቃራኒ የሆነ ትልቅ ካራክተርን ወደ ትንሽ መውሰድ። ያ ማለት እንዴት ነው? አሁን ለምሳሌ ቾክ ከአተም ነው የተሰራው። አንድ ፕሪሚስ ነምበር 1 ከዛ አተም ደግሞ ኢንቪዚብል ነው ፕሪሚስ ነምበር 2 ስለዚህ ቾክም ኢንቪዚብል ነው ማለት ነው። ስለዚህ የዛን የአተሙን ኢንቪዚቢሊቲ ካራክተር ወደ the whole ቾክ ወስዶ ለማስረዳት ይሞክራል ወይንም መንደርደሪያውን በአተም ትንሽነት ላይ ተነስቶ በቾክ አለመታየት ላይ ይደመድማል። ስለዚህ እንደዛ አይነት ወይንም ደግሞ ከሆል ወደ ፓርት ሲሆን ደግሞ እንዴት ነው? ለምሳሌ ጨው የሰው ልጅን አይጎዳም። ስለዚህ ጨው ደግሞ የሚሰራው ከሶዲየም እና ከክሎሪን ነው። ስለዚህ ሶዲየም እና ክሎሪን አይጎዱም ማለት ነው። ይሄ ነው ማለት ነው። እሺ ቢ ሚስዩዚንግ a general rule የሆነ ጀነራል ሩል በትክክል አለመጠቀም። ቢ by attacking the opposing arguer's character ያን አርጊዩመንቱን የሚያደርገው ሰውየው ላይ ታርጌት ያደረገ ያነጣጠረ እንትን ሲያቀርብ። ቢ using irrelevant premises የማያስፈልጉ ፕሪሚሶችን መጠቀም። ስለዚህ እንዴት ነው? ይሄ ነው ማለት ነው ግራማቲካል አናሎጂ fallacy of grammatical analogy የምንለው ይሄ ነው ማለት ነው። ስለዚህ ጥያቄዎቻችንን ጨርሰናል። የ20ኛው ኤ ነው ከ20 ምን ያህል እንዳገኛችሁ አሳውቁን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።